ስታዩኝ በእድሜ ሕፃን ነኝ። የትኛውም አካል መመስከር የሚችለው ዋጋ የከፈልሁበት ዘመን ስለሆነ መናገር እፈልጋለሁ። ተመካክረን ተነጋግረን ችግሩን ልንፈታ ነው እንጂ የመጣ ነው አንዱ አንዱን እየተቸ አንዱ አንዱን የደም ካባ እያለበሰ መሄድ። ይሄማ ቆየንበት እኮ። ገና ከእንጭጩ ይሄ ነገር ሲጀምር የሀገር ሽማግሌዎችን በመያዝ እና አባ ፍስሐ አሉ ዛሬ ድንጋይ ተሸክመን መስቀል አስፋልት ላይ ጥለን ተው በማርያም ስንል ማንም አልደረሰም። ዛሬ እዚህ ማይከል ላይ የሆነ ቦታ የሆነ መድረክ ስለተፈጠረ ብቻ እኔ ነኝ ጀግና ደክም ያለሁ ያዘው ለቀቀው ማለት አግባብ አይደለም። ስለዚህ አሁንም ቢሆን አዋጭ የሚሆነው እኔ በመመካከር በመነጋገር ስራ ከመስራት ያለፈ አንዱ አንዱን መተቸት አግባብ አይደለም። ለምሳሌ ይሄ ክፉ ነገር ገጥሞናል በአንድም በሌላም ወንዘ ይነጉሙ ሰቡ መጻጸላይሁ ወዘራ ክርዳደ ይላል ባስተምሯችን። ሰዎቹ ተኝተው ሳለ ጠላት መጦ እንክርዳድ ዘራ። አኮኑ ሰናየ ዘራ ዘራይከ ውስተ ገራይትከ፣ አንተ ትላንትና መልካም ዘር ዘርተ ነበር እማይቴን ከሎቱ ክርዳድ። ይሄን ክርዳድ ከየት ነው የመጣ የሚል ትምህርት አለ። ትላንት መልካም የነበረች ስንዴ የነበረች ሀገር ዛሬ ክፉ መንፈስ ሲመጣ የት ነው የመጣ? ይህንን አስተምሮ ከፋፍለን በንስሐ አባት ደረጃ፣ በጽዋ ማህበራት ደረጃ፣ በሰንበት ትምህርት ቤቶች ደረጃ ትምህርቱ ሲሰጥ የሌላችሁ ሰዎች ዛሬ ነቢይ ሆናችሁ እየተናገራችሁ ነው። ይሄ ክፉ ነገር ገጥሞናል ምህላ እናድርግ ብለን በትንሹ ከ5 ጊዜ በላይ እንደ ከተማ የምህላ ጸሎት ይዘን አመድ ነስንሰን ማቅ ለብሰን እናልቅስ ብለን አዋጅ ስናውጅ እናንተ ዕለተ ዓርብ በ2 ሰዓት ጃምቦ ሃውስ እንደ ጉርጥ ተዘብዝፋችሁ ነው ያላችሁ። መጀመሪያ ይይተው። ስለዚህ ይሄ እኮ በነገራችን ላይ እኛ የከመርነው ክምር ነው ተንዶ እየበላ ያለ በየዘርፉ ማለት ነው። እና ወደ ሃይማኖት አባቱም ወደዚያም ጠጋ አድርጎ ይቺ ጠጋ ምን መሰላችሁ? የሆነ ነገር አናግሮ የሆነ ታርጋ ለጥፎ ዋጋ ለማስከፈል እንዳትሞኙ ዋጋ እንከፍል። መያዝ ያለበት በእኛ በኩል ቀደም ሲል አንዳንድ ስህተቶች ታይተው ከነ አቶ ማንችሎት ጋር በመነጋገር ከሌሎችም ወንድሞቻችን ጋር በመነጋገር አርመናል ይመስለኛል። በተለይ ካስተምሮ አንጻር ይሄ መጣልህ እንዲህ በለው የሚል እሱ አይደለም። በቤተ ክርስቲያናችን አስተምሮ ለዚያም ሳይባል በደንብ ማይከል የሆነ ስለ ሰላም ብቻ እሱ ሰላማ ለብሔር እስመ በሰላም እግዚአብሔር ይከውን ንብረትክሙ እጃችን ላይ ነው ያለው። እውነት ነው። ሰሚ አለ ወይ ነው አሁን ትልቁ ነገር። እኛ እየተመካከርን ነው እንድታውቁልን። በተለይ በሃይማኖት አባቶች ጉዳይ ኤዋሉ አባቶች ሙሉ የሆነ ውይይት እያደረግን ነው። ይበቃል። ትውልዱን ለንስሐ ማብቃት አለብን። ማስተማር አለብን። ከሚመለከተው አካል ጋር መነጋገር አለብን።